መልመድ ህግ ይሰራል ርዕሱ። እያንዳንዱ እንቅስቃሴውን እየተከታተልኩ ትርጉም እየሰጠው ንዝንዝ አድርገው ገባሁ። አውቃለሁ ልክ እንዳልኩ እና ደግሞ እሱም ጥፋተኛ እንዳልሆነበት። ነገር ግን እያንዳንዱ እንቅስቃሴው ላይ እኔ ትርጉም ስለሚፈጥር አላስቀምጥ አለውድም። በቀደም ዕለት የተከራዮች ማህበር ብለን ያቋቋምነው እሁድ የቡና ማፍላትና ቁርስ እየበሉ መጫወት ላይ ያን ቀን ደግሞ የኛ ተራ ስለነበር በጠዋት ተነስቼ ቤቴን አዘጋጅቼ ቡኔን አቀራርቤ ቄጤማዬን ጎዝጉዤ ቁርስ አዘጋጅቼ ይህንን ጉድና ጎረቤቶቻችንን ጠርቼ እየሳቅን የተጫወትን ሳለ ከኛ ቤት 2 ቤት አልፋ የተከራየች አውደልዳይ ቂጣም ቂጥ ላይ ሲያፈጥ ሁሉን ረስቼ አንጀበና ለበረቅስባት ስል በስንት ሰው እርዳታ ተረፈች። ምን አርጋ አትሉኝ? እሱ ላፈጠጠው የኔ ባሳዝን አይኑ ቂጥ ይወዳል። አይኑ ነው ማለት ከአይኑ በላይ በሁሉ ነው ልሙጥ ቂጤና አቅፎ የሚያድረው ብዬ ስለማምን ነው። እንግዲህ አላስገደድኩት። ታዲያ ምን ይሰራል? ከዛ ያቺ ቂጣም ከዚህ በፊት 1-2 ቂጧን እያወዛወዘች ስትቅለበለበት አይቻታለሁ። የኔ ልሙጥ ቂጥ ይሁን አለብላቢ ምላሴ ወይም 2 ወንድ መጣል የሚችል ልቤ አስፈርቶት እንጃ። ልክ እንደዛሬው ቅንዛሬው ከአይኑ አልፎ ደጆቹ አልፎ ያቅ ወይም አልፎ ፊት ያጋጥሞኝ ያቅ። ያን ቀን ታዲያ ያችን ሁሉን አውቃለሁ ያልቀመስኩት የለም ባይሸሌ በፊቱ ይህንን ቁልል ቂጧን እያገላበጠች ምራቁን ታስውጠው ገባች። ክፍተት ስታገኝ ወደፊቱ ጠጋ ብላ ለሌላው ጎረቤት ቆሎ የምታስይዝ የምታዘግን መስላ እሱ ፊት ላይ ያን ቁልል ቂጧን አቀረበችለት። እንካዝገን ነው እንግዲህ የዚች የነገረኛ ሚስቱ መኖር አልታየውምና በጀላው አምሮን ቢስት ጊዜ በስሱ ዘገነላት። ያኔ ካለሁበት ጫፍ ስነሳና ጀበናውን ሳፍስ የዘገነውን ሁሉ ያጣጣም አይመስለኝም። ያን ቂጧን በካልቾ ረግጬ አቶ ታደለ ጭላይ ስደፋት በድብቅ የምታደርገውን ነገር በድፍረት ፊት ለፊት የገለጥኩት የፖርን ስታር ነበር የመሰለችው። ጀበኔን ወደ ጭንቅላቷ ለመላክ መነሳቷን ስጠብቅ ፍቅር ተምትባለውና አከራያችን ጋሽ መስፍን መሃል ገብተው የገላጋይ አስተዋጽኦአቸው አዳኑን እንጂ የኔውማ በድንጋጤ ፍጥጥ ብሎ ተቀምጧል። አቶ ታደለ አጎነባበሷ ለሱ ጀላ የማተረለት ይመስል እቅፍ አርጎ አንስቶ መቼም የማያገኘውን እቅፏን ይሻማል። አርፋ እንዴት ተራበ ወንድ ላይ እንደመበላቀጥ ያውም በፊቴ ያውም በኔ ጸጋነሽ ፊት ቂጧን ታምሳለች። አልተዋወቅም። ሁሉም እሷን ይዘው ልክ አለማድረግን እየተናገሩ እየደጋገፉ ይዘዋት ወጡ። መቼ ያዩ የተበደልኩትን፣ መቼ ያወቁ የተደፈርኩትን። እነሱ ያዩት የደግነቷን ያለ ቤቷ ሄዳ ቁጭ ብድግ ብላ እያስተናገደች የረዳችኝን ሴት ነው። ቺቀይዋ አንዳንድ ጊዜ ይገርመኛል። ምን አይነት ሰዎች ነን ግን ፈራጆች። ወቁቴ ትል ነበረ ጎረቤት ያስካሉ ድሮ ነካውድ አይደለም። ምን ሆነሽ ነው አላሉም ሲዘጉኝ ወገኞች። ምን አርጋሽ ነው አላሉም ሲገላምጡ። ግን የሚነሱን ሽሩሩ አልፈልገውም። ቢሆንም አንዳንዴ ለምን አባታቸው ነው ማለቴም ባይቀርም ነው። ያ መዘጋጋት ለኔ የጠቀመው ነገር ባሳዘንን በየጎረቤት የሚሄድበት ምክንያት ስለቀጨልኝ እልልታና ውዳሴ ለዛች ባለቂጣም አንዳንዴ ማድረስ ያሻኛል። ማንም ቢሆን ሊለው የሚችለውና እኔም ቢሆን ለሌላ ሰው ለመክረው የሚችለው ነገር እዛ ቤቶች ውስጥ ቀረ ማለት ኩንተላውን አቆመ ማለት ነው ወይ? ጀላውን ሰበሰበ ማለት ነው ወይ? እንዲሁ ልብ ውስጥ ታሰረ ማለት ነው ወይ? በፍጹም አይደለም። ነገር ግን አይኔ ውስጥ ገብቶ ትርጉም እስካልሰጠኝ ድረስ ቪዥዋላይዝ አድርጌ የምጠራጠርበት ደረጃ ላይ አልደረስኩምና ይመስለኛል። በእርግጥ የዛችን ቂጥ ከዘገነ ጀምሮ እኔም ሆነን እሱ ራሳችንን መሆን አቃተን። ያየሁትን ካየሁ በኋላ የጠረጠርኩት ልክ እንደነበረ መገንዘብ ጀምሬያለሁ። በእርግጥ ባሳዝንም ስንተዋወቀው ወንድ ሸሌ እንደሆነ አውቅ ነበር። ብዳታም አይኖቹንና ቀለብላባ ምላሱ፣ ታምረኛ ጣቶቹ፣ ጠይም ፈገግታው፣ ጺም አልባ ፊቱ ውስጥ ያለው እንቡጣ ማበጥ ያለ ከንፈሩ፣ ረጅም ባቶች፣ ገራም ጀላው፣ ብቻ ሁሉ ነገሩ በዲነቱን ለመንገር የሚያስችለኝ በዲነኝና አበድኩለት።
በሸካራ ሰራተኛ እጆቹ በጓደኞቻችን መሀል በሚነካካኝ ጊዜ የሚፈጥርብኝ ስሜት ተአምር የሚያስብል ነበር። በድብቅ ከጠረጴዛ የስር የሚልካቸው ጣቶች ያለሁበትን ዓለም ፈራጅ መሆኑን ያስረሳኛል። በሰፈራችን ስንሄድ ልሸኝሽ በሚል ሰበብ በሪ ላይ ለጥፎ ሲስመኝ ፈጣሪን በመንበሩ አየው ዘንድ የረዳኝን ስንት ትምህርቶች ያልገለጡልኝን መገለጦች ይገልጥልኛል። በየባሩ፣ በየቴራሱ፣ በየደረጃው፣ በየህንፃ ሊፍቱ፣ በእናቱ ቤት አልጋ ላይ፣ ሶፋው ላይ፣ ጓደኞቹ ቤት ውስጥ ለውስጥ መንገዶች እነዛ ብዳ አቋራጭ እያባረሩን ያው በየመናፈሻው በድብቅ በሚመለከቱን ሰዎች ውስጥ ታክሲ ውስጥ በመፈነጋገር ባስ ውስጥ ከጀርባ የሆነ ተጠባብቀን በመሄድ በመተሻሸት ራሳችንን በማሳሳት በመንፈስ ውስጥ በመግባት በመተዳደስ በማበድ በትልቅ እብደት እነዛ ሁሉ እብደቶች ግን ከኔ ጋር ብቻ የሚያደርጋቸው ናቸው ብዬ አንድም ቀን አስቤ አላውቅም። ቅናት የሚሉትን ሆነ ስስት የሚሉትን አላስብበትም። በዛ ላይ እኔም ከሱ ጋር ብቻ የመሆን ሀሳብም ሆነ አላማም አልነበረኝም። እብደቴ ከእብደቱ ልክ የተካከለ ነበርና ያስጨንቀኝ። የሆነ ጊዜ ለስራ ከከተማ ወጥቼ ለ2 ሳምንት ቆይቼ የመጣው ሰሞን ቂንጥር ሲቆም ከምን ይበልጣል ይሉት አይነት ሆኖብኝ ወደ ቤት እንኳን ሳልሄድ ባስዬን ፍለጋ ደወልኩ። አገኘው። ተባተን እንደማናውቀው ሁላ ተባዳን። ህይወትን መርሳት ስሻ የምገባበት ጭኑ ግን ህይወት ውስጥ የፈጠረ። አረገዝኩ። አዎ አረገዝኩ። ባስዬ ደስ አለውን። የከፋኝ ቢሆንም መውለዱ የተሻለ እንደሆነ አድርጌ ተቀበልኩ። ቀስ በቀስም ባስዬ ወደ ቤት ገባ። በእርግዝናው ምክንያት እኔ ከሌሎች ጋር ያለኝን ህይወት ሳቆም፣ ባስዬ ደግሞ ያቆምኩት ህይወቴን በማየት ከሌሎች ጋር ያለውን አቆመ። ለመድኩት። እንዲህ ብለን አብረን መኖር ከጀመርን በኋላ ታዲያ ያንን ለመድኩና የሱን አይኖች ማቅበዝበዝ ያኔ ማቀው ባሴን ያስታውሱኛልና የነበረንን ስሜት ያስታውሰኛልና እኔ የሌለኝን ማንንም የመብዳት ፍላጎት የቆለፈብኝን ያህል የሱን በመቆጣጠር ለመኖር የመሻት አይነት ውስጥ ውዥብር ብያለሁና ያያትንና ያያቸውን ሁላ አላሳልፍና አላሳርፋለሁ። የመጨረሻው ይህን ግርምቴን ያቆምኩበት ከ15 ቀን በፊት አንድ ካፌ ውስጥ ቁጭ ብለናል። አንዲት ሴት ፊት ለፊታችን ከአንድ ኩያዋ ከሆነ አንድ ጎረምሳ ጋር ተቀምጣለች። ፊቷ ወደኛ ሲሆን አብሯት ያለው ከኔ ጋር በጎነት ይዩነን። ባስዬ ግን በሷ ፊት ለፊት ተቀምጧል። ያ ነገረኛ ቀልቢ ቢነግረኝ ፊቴን ወደ ልጅቷ አረኩ። አይኗን በእኔ ባሳዝን ላይ የተንከራተተ ነውና እኔ መኖሬን ረስታለች። ዞርኩ ወደ ራሴ። ባስዬ ጋር አየሁ። እየበዳት ነው። በአይኑ እየበዳት ነው። አየሁት። ሳኩኝ። ባስዬ እኮ ይሄ ነው። እንዲህ ባይሆን ሰው ወደው ነበር። ተንከራታች አማሌ እሷን ቢሆንና እሱም ቢሆንስ ኖሮ ብዬ አሰብኩ። ፊት ያልተጨማደደም ወይም አለብላቢ ምላስ ያልተዘረጋም ለምን እንደሆነ እንጃ። ብቻ ባስዬ ከጀላው በላይ እንደምፈልገው እያወቅኩ እየገባኝ የመጣበት ሰዓት ነው። አሁን ማየው የሚሰማኝን ባስዬ ነው። ሳለቅስ የሚያላቅሰኝን ባስዬ ነው። ስስቅ ጅል እያለ አብሮ የሚጃጃለውን ነው። ሀዘኔን ሸክሞ የሚያደርገውን ነው። ብቻ ባስዬ የጀላው ሰው መሆኑ እኔ ላይ የሚያሳንሰው ምንድን ነው? ባስዬ መልመድ ህግ ሰርቶ መልመድ መስመር ሰርቶ እኔ እና እሱን አስተጣጣን እንጂ አያያዛችንስ መቼ የተለየ ነበረ? ብቻ ባስዬ የጀላው ሰው መሆኑ እኔ ላይ የሚያሳንሰው ምንድን ነው?